ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምሩላችኋል ዜና እናሰማለን ቀድሚያም አቤት ዜናዎችን በለቀምቴ ከተማ ውስጥ እርምጃ ወስጄም የጦር አዛዥ ገደልኩኝ አለ ኦነግ አዳማም በቦምብ ተናወጠች በጊዳ አያና ከተማ የኦሮሞ ተማሪ ተገሎ በትምህርት ቤቱ ፊት ለፊት አስከሬኑ ተጥሎ ተገኘ ፖሊስ አይኔን ግንባር ያድርገው በማለት ክዷል ምርጫ ቦርድ ለአንድነት ኃይሎች እርምጃዎችን ውሳኔዎችን አስተላለፍኩኝ አለ ከዜናዎች ጋራም ኢዮባይታነኝ ዜናው ሲተነተን እነሆ በምዕራብ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በነቀምቴ ከተማና በደንቢ ዶሎ ከተማ አሺ አካባቢ ጋራ ሞአ በተባለው በወያኔዎች ወታደሮች ላይ በወሰደው እርምጃ ሁለት የጦሩ ወታደር አዛዦችን ገደለ ጥር 16 2015 ዓ.ም ለቀምቴ ከተማ ውስጥ ልዩ ኃይል ተመስገን ተድላ የተባለው የወያኔ አዛዥ እንደተገደለ የምዕራብ ጦር አዛዥ አስረድቷል ነቀምቴ ከተማ ድርቤ ሆቴል ሼልና አጅብ መካከል መሆኑም ታውቋል ተመስገን የተባለውና የሥርዓቱ ተላላኪዎች የተገደሉት የተማሪዎችን ደም ሲያፈሱ የኦሮሞ ብሔርተኞችን እያሳሰሩ ስለሆነ ለወያኔ ዘብ የቆሙ እንደሆነ ኦነግ ገልጿል በነቀምቴ ከተማ ውስጥ በጥቃቱ የተደናገጡ የወያኔ ወታደሮች እርስ በራሳቸው እየተታኮሱ ይገኛሉ ጥር 17 2015 ዓ.ም እርስ በራሳቸው የተጠራጠሩ የወያኔ ሰራዊቶች ተተዋክሰው አሰፋ የተባለው የትግራይ ተወላጅ የቆሰለ ሲሆን በጋምቤላ ሌላ ወታደር እንደተገደለም ታውቋል በተያያዘ ዜና የኦሮሞ ነጻነት ልዩ ኃይል ሰራዊት ጥር 17 2015 ዓ.ም ለአሰሳና ለኢስሙላው ምርጫ ለማመቻቸት ወደ ደምቢዶሎ ከተማ አሼ አካባቢ ጋራ ሞአ በተባለው ሲያመሩ የነበሩ የወያኔ ወታደሮች በተወሰደባቸው የደፈጣ ጥቃት እርምጃ የወታደሮች ኃላፊ የሆነው ዮሴፍ ጥላሁን መገደሉን የኦሮሞ ነጻነት ግንባር ገልጿል በምዕራብ ኦሮሚያ ጊዳ አያና ወረዳ ጊዳ አያና ከተማ ውስጥ የ9ኛ ክፍል ተማሪ የሆነው ተማሪ ቶለሳ ቶሬ የተባለ የኦሮሞ ተማሪ ጥር 22 2007 ዓ.ም ከምሽቱ 3 ሰዓት አካባቢ ባልታወቀ አካል ተገሎ አስከሬኑም ትምህርት ቤቱ ፊት ለፊት ተጥሎ ተገኝቷል ተማሪ ቶለሳ ቶሬ የካድሬ ስብሰባ ላይ የመብት ጥያቄ ሲጠይቅና ካድሬዎችን ሲያፋጥጥ እንደነበረም ታውቋል በዛን ጊዜ ነው ተማሪ ቶለሳም በወያኔ ጥርስ ውስጥ ገብቶ በየጊዜው እየተያዘ ይታሰር እንደነበረ ቄሮች ከቦታው ለዝግጅት ክፍላችን ገልጿል የአካባቢ ፖሊሶች የተማሪ ቶለሳ ገዳይ ለመፈለግ ሳይሞክሩም አስከሬኑም እንዳይመረመር አስቸኳይ ቀብር ስነ ስርዓት እንዲካሄድ አድርገዋል በአዳማ ከተማ ውስጥ ቦምብ ፈንድቶም አንድ ሰው ሞተ 3 ሌሎች ቆሰሉ ጥር 24 2007 ዓ.ም በምስራቅ ፍንፍኔ አዳማ ከተማ 06 ቀበሌ መናሃሪያ ፓላስ ገበያ ፊት ለፊት ቦምብ ፈንድቶ አንድ ሰው ሞቶ ሌሎች 3 ሰዎች ክፉኛ መቁሰላቸው ከቦታ የደረሰ መረጃ ይገልጻል የቦምቡ ፍንዳታ ያደረሰው አካል ማን እንደሆነ በምን ምክንያት ቦምቡ ሊፈነዳ እንደቻለም አልታወቀም ከተማው ተረብሿል ፖሊሶችም ይራወጣሉ በርካታ ተማሪዎችም እንደተያዙና የአካባቢ ነዋሪዎችም እየተንገላቱ በፖሊሶች እንዳለም ቄሮች ከቦታው ገልጸውልናል የኢትዮጵያ ምርጫ ቦርድ የአንድነት ለዲሞክራሲና ለፍትህ ፓርቲና የመላው የኢትዮጵያ አንድነት ድርጅቶችን አስመልክቶ የመጨረሻ ውሳኔ አስተላለፈ ምርጫ ቦርድ ዛሬ በሰጠው ውሳኔ መሰረት ከአንድነት ለዲሞክራሲና ለፍትህ ፓርቲ በአቶ ትዕግስቱ አወሉና ከመላው የኢትዮጵያ አንድነት ድርጅት ደግሞ በአቶ አበባው መሐሪ የሚመሩት ቡድኖች ህጋዊ ዕውቅና አግኝተዋል ተባለ
ወያኔም የተለጣፊዎች ቡድኖችን እየተፈጠፈ እየመሰረተ ምርጫ በደረሰበት ሰዓት ይዞበቅ ማለት የተለመደ ነው ያሉት የአዲስ አበባ ነዋሪዎች ብዙም አይገርመንም አሉ። ምርጫ ቦርድ በመንግስት የሚታዘዝ ከሆነ ድረስ ገለልተኛና ነፃ ምርጫ ይካሄዳል ብለን አንጠብቅም ሲሉም እየተናገሩ ይገኛል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ሙዚቃ እንሻገራለን። Don't
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል የኢትዮጵያ ተቋሚ ኃይሎች በተለይም የአንድነት ኃይልን የሚሉት ምርጫውን የኢህአዴግን እናሸንፋለን በዚህ ምርጫ የኢህአዴግ የመጨረሻው መሆን አለበት ሲሉ ተደምጠዋል መለስ ብለው ደግሞ እናሸንፋለን ለዲሞክራሲም እንቆማለን ሲሉ ነበር ግን ትንሽ ሳይቆይተው ለሁለት መከፈላቸው ሰማን ታዲያ የጽናት አንድነት ወይስ የዓላማ ልዩነት በመሃላቸው ይኖር ይሆን የተከበራችሁ አድማጮቻችን በዚህ ላይና በኦሮሚያ ዙሪያ ላይ ካቶ ሉቤ ብሩ ጋራ የምናረጋውን ቆይታ እንድትከታተሉ እጋብዛለሁ ቅድሚያም የጀመርኩትን የኤቢሳ አዱኛ ዜማ አየር ላይ አውላለሁ መልካም ቆይታ ተወዳጁን ድምጻዊ ኤቢሳ አዱኛ ስለዜማው እናመሰግናለን ነፍስህን በገነት ያድርገው እንላለን አቶ ሉቤ ብሩ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁኝ እኔም አመሰግናለሁ ኤቢሳ አዱኛም ጥሩ ሙዚቃ ነው እኔ የምወደው ነው ብዙ ነገር እንድናስታውስ ያደርጋል እንግዲህ እሱ እንደሆነ የለም ባይኑ ያየ ነገር የለም እንግዲህ እሱ ያለውን አንድ ቀን የኦሮሞ ህዝብ ያ ቴንኪው ለሱ ሙዚቃ መልካም አቶ ሉቤ በድጋሚ አመሰግናለሁኝ እንግዲህ መልካም የውይይት ሰዓት እንዲሆን እመኛለሁ ቀጥታ ወደ ጥያቄዎች እገባለሁ አቶ ሉቤ እንግዲህ እንደሚያውቁት አቶ ሉቤ መጪው በኢትዮጵያ ምርጫ ይካሄዳል 2007 ይሄ ለአምስተኛ ዙር የሚደረግ ምርጫ ነው አራቱንም ምርጫ የምናቀው ነው በአፈሙዝ የኢትዮጵያን ህዝብ ተቋሚዎችን ከንድ ጠምዞ አሸናፊ እንደሆነ ወያኔ ተናግሯል ወያኔም
ተቋሚ ኃይሎች ጠንክረው ሲወጡ ለሁለት ለመክፈል ይሮጣል። ተቋሚዎቹም ለሁለት ሲከፈሉ እናያለን። እነኚህ ተቋሚ ኃይሎች እንደው የዓላማ ጽናት ስላጡ ወይስ የአቋም ልዩነት ስላላቸው ነው ብለው ነው እንደው ለሁለት የሚከፈሉ? መጀመሪያ ሲነሱ በአንድ ስም ነው የሚነሱት፣ መልሶ ደግሞ ለሁለት ይሰነጠቃሉ። ይሄ ወያኔ የሚያደርገው ነገር ነውና እንደው በቀላሉ መሰንጠቅ የሚችሉት መጀመሪያውንም የፖለቲካ ወይም የዓላማ ጽናት ስለሌላቸው ነው የሚሉ ሰዎች አሉ። በዚህ ይስማማሉ ሰው? እኔ በኢትዮጵያን ታሪክ እንደሚከታተለው ወያኔም ሆነ የተቃዋሚ ኃይሎች አንዳንድ እንዲሁ የተጠጓቸው ካልሆኑ በስተቀር አየ የተቃዋሚ ኃይሎችም እንደ ኦፒዲዮ አይነት ተለጣፊ የኦሮሞ ክፍሎች አሏቸው እና ዋናው ግን ወያኔም ሆነ እነዚህ ተቃዋሚ ክፍሎች ዋኖቹ አበሾች ናቸው። ይህንን ልብ አድርገን ማየት አለብን። ሁለቱም አበሾች ናቸው። በኢትዮጵያ ታሪክ ውስጥ አበሻ አንድ ጊዜም አንድ ሆኖ አያውቅም። ይህንን ነው ህዝቡ ያላወቀ። ከዚያም ማዶ ከወዲህም ማዶ ኢትዮጵያ በሚል ቃላት ላይ ሊስማሙ ይችላሉ። ከዚያ ውጪ ግን ስልጣን ላይ ዘላለም እንደተጋደሉ ማንም ሰው እነሱ ራሳቸው የጻፉትን መጽሐፍ ቢያገላብጥ የሚያው የነሱን የአጼዎቹ ጦርነቶች የንጉሶቹ ጦርነቶች ነው። ምርጫ በሌለበት ዘመን ማለት ነው። እንግዲህ ምርጫ አለ ተብሎ ወያኔ አይነት ምርጫ ማለት ነው። በዚህ በምርጫ ጊዜም ያው ባህል ነው። አዲስ አበሻ አልተፈጠረም። እነሱ ናቸው። ያው ባህል ነው እና የነሱ መከፋፈል ሁሉ ጊዜም የሚቀር ነው። ለወደፊትም አሁንም ያለ ነው። ለተወሰነ ጊዜ በዚህ በኩል አንድ ሆነናል በሚልበት ጊዜ መመልከት አለብን። የተቃዋሚ ክፍሎች በሙሉ አንድ ቢሆኑ ወያኔ ከወዲያ አለ። ሁለት ወንድማማቾች ናቸው። አሁን እንግዲህ አንዱ አንዱን ይቃወማል። ስለዚህ አበሻ አንድ ለመሆን አይችልም፣ አልሆነም። ቀጥሎ ደግሞ ከተቃዋሚ ክፍሎች ደግሞ ሁሉም ለራሱ መሪ ለመሆን ከወገኖቹ ጋር ሆኖ ነው ተቃዋሚ ክፍሎች ውስጥ የሚገባ። እኔ ምን አገኝበታለሁ ነው እንጂ ለምታገለው ትግል አንድ ላይ ሆነን ምን አይነት ውጤት ጥሩ ውጤት እናመጣለን ብሎ አስቦ አይደለም። እያንዳንዱ የትንንሾች ድርጅት መሪዎች ከሌሎቹ ድርጅቶች ጋር አንድነት አቋቁመናል የሚል እያንዳንዱ መሪ ለራሱ ምን አገኛለሁ የሚል ነው እንጂ ያ አንድ ሆነ ምን እናገኛለን አይደለም። ስለዚህ ያ ሳይሆንለት ሲቀር ወይንም በዛችሁ አንድነት ፈጥረናል በሚሉት መካከል ምኞት የነበረው እየራቀ ሲሄድ የራሱ ወገን ይዞ ከዛ በኋላ ይገነጠላል ማለት ነው። ከዛ ከተቃዋሚ ክፍል የሚፈልገውን ነገር ያላገኘ እንደሆነ ለዚህ ነው ዛሬ ከመንግስቱ ዘመን ጀምሮ በአንዳንድ ተቃዋሚ ነን የሚሉት ኃይሎች እስከ ዛሬ በዚያን አብዛኞቹ በዚያን ጊዜ የነበሩት መሪዎች ናቸው የሚመሯቸው። አሁንም እንግዲህ ስንት አመት እንደሆነ ታውቃላችሁ። ብዙ አመት ነው። ያው እነሱ ናቸው የሚመሩት
እነሱም ባይመሩ በእነሱ መልክ የተሰሩት ናቸው የሚመሩ። ስለዚህ ተቃዋሚ ክፍሎች የትም አይደርሱም። ለምሳሌ ተቃዋሚ ክፍሎች ብለን እናውራ። ተቃዋሚ ክፍሎች ባለፈው ምርጫ ጊዜ በጣም ተጮኸ፣ ቅንጅት ሆ ተባለ፣ ተቀናይተናል ተባለ። በተለይ ምርጫው መጥቶ ወደ ሳጥን በሚሄዱበት ጊዜ በመረራና በቡልቻ አካባቢ ካሉና በበየነ ጴጥሮስ አካባቢ ካሉት በስተቀር ማን አለ ከቅንጅት ጋር የተባበሩት ውስጥ? የት ነበሩ ጎንደሮች? ለማን ነው የመረጡት? ጎጃሞች ለማን ነው የመረጡት? የቀሩት የአማራ ክፍል እንዳለ ለወያኔ ነው የመረጡት። ለቲፒኤልኤፍም ባይሆን ለወያኔ ነው የመረጡት። ወይንም አማራን ሪፕሬዘንት የሚያደርግ በቲፒኤልኤፍ በኩል የተሰራው ለሱ ድርጅት ነው እንትን ያሉት። የድሮ ምርጫ ለማየት ይቻላል። ማን ነው ከአማራ ውስጥ ወጥቶ የኢፒአርፒ የቀሩት የኢፒአርፒ ክፍሎች እንኳን ከወያኔ ጋራ ክፉ ጥላቻ ያላቸው በዚያን ጊዜ ኦሮሞና ወላይታ ሲዳማ በዛ ቅንጅት ውስጥ ስላሉ ለመምረጥ አልፈለጉም። በአፍ የሚናገሩት እና ለመታወቅ የሚፈልጉት ሌላ ነው። በምርጫ በሚመጣበት ጊዜ ደግሞ የተለየ ነው። በአሁኑም ጊዜ ቢሆን ወያኔ ይህንን ምርጫ በደንብ አድርጋ ታውቃለች። ውጤት እንደማመጣበት እሷ ላይ ምንም አደገኛ እንዳልሆነ የህዝቡን ሁኔታ ታውቃለች። አይናቸው እያየ የሰሜን ሰዎች የደቡብ ተቋሚ ድርጅቶች የበዙበት ላይ ለምርጫ አይቆሙም። ምናልባት የሸገር ተወላጆች ጎሳ የሌላቸው ወገን የሌላቸው የተያዘ ዝምድና የተያዘ የሌላቸው አዲስ አበቦች ሆነው ለተቃዋሚ ክፍል ሊመርጡ ይችላሉ። በአንዳንድ የደቡብ ከተማዎች፣ በምዕራብ ከተማዎች፣ በምስራቅ ከተማዎች ያሉት የሚበዙ እነሱ ስለሆኑ ሊመርጡ ይችላሉ። ነገር ግን ያ ምርጫ ሰክሰስፉል የማይሆነው ምክንያት አበሻ እነመረራ ያሉበትን ድርጅት ለሱ አይመርጥም። የባለገሩ ህዝብ ማለቴ ነው። ባለገሩ ብዙ ነው ከተባለ የቀረ ግን ወደ ወያኔ በመመለስበት ጊዜ ወያኔ ለምንድን ነው ምርጫ የሚያደርገው? ምርጫ ፍላጎቱ አይደለም። ምዕራብን ሀገር ህዝቦች ማለት አሜሪካና አውሮፓ ብዙውን ጊዜ በመሳሪያና በአማካሪነት ደረጃ የሚረዷቸው ሰዎች ዴሞክራሲ ያቺ ሀገር ዴሞክራሲ የሚፈልጉት አይነት ዴሞክራሲ እንድትሆን ወያኔ ላይ ጫና ያደርጋሉ። ይህ የታወቀ ነገር ነው። ዴሞክራሲ እንዲሆን ቀስ በቀስ በአንድ ሌሊት የሚሆን አይደለም እያሉ ሲናገሩም እሰማለሁ። ቀስ በቀስ እየተሻሻለ ይሄዳል ሲሉ እሰማለሁ። ያችን ቃል የገቡትን ለማሟላት ሲሉ ነው እንጂ ይህችን ምርጫ በየ5 ዓመቱ የሚያደርጉት ያ በውጪ ያለው
የሌሎቹ ሀገሮች ሰዎች ገንዘብ የሚሰጧቸው ባይጎተጉታቸው ኖሮ ቆይቷል የሚነክሱት እውነቴን ነው የምለው ሌላ ዮሐንስ ወይንም ሌላ ንጉስ የሚመርጡት ንጉስ ነው ለነሱ የሚወዱት ታሪካቸውም ከንጉስ ጋር የተያዘ ነው ከፕሬዝዳንት ከጠቅላይ ሚኒስትር ከዚህ ይሄንን በመሳሰለ አይደለም የደቡቦቹ ሰዎች የሆነ እንደሆነ ደግሞ አብዛኛው የኦሮሞ ህዝብ ታሪኩ በዲሞክራሲ ነው በአሜሪካ በተሻለ ከአሜሪካ በተሻለ ወይንም ከዩሮፕ አሜሪካንን ብዙ ዩሮፓውያኖች ይበልጣሉ በዚህ በእውነተኛ ወደ ዲሞክራሲ የቀረቡት ከነሱ በተሻለ ሁኔታ በደንብ አድርገው የራሱ የገዳ ስነ ስርዓት ያለ ነው እና ያንን አጥፍቷል በሚልበት ጊዜ ገዳ ስነ ስርዓቱ እንዳለ ጠፋ ማለቴ ሳይሆን ድሮ ኦሮሞዎቹ የራሳቸው መሪ በእውነት በገዳ በኩል ለተወሰነ አመት በራሳቸው ነፃ በነበሩበት ጊዜ የሚያደርጉት እሱን ከምኒልክ ጊዜ ጀምሮ የቀረ ነው እንግዲህ በአሁኑ ጊዜ በዚህ በምርጫ ምክንያት የወያኔ የምትፈልገው የምዕራብ ህዝቦች ሲል አሜሪካና አውሮፓ ማለት ነው የምዕራብን ህዝቦች ይሁንና ምርጫ አድርጋለሁና ምርጫ ስላት እኔ ፈረሱም ይሄው ሜዳም ይሄው ብዬ ሰጥቻቸዋለሁ አንድ ጊዜ መለሰ ያለውን አስታውሳለሁ ለምን አሸነፋችሁ ለምን ወያኔ አሸነፈ ተላላችሁ የሚወዳደረን ጠፋ ምን እናደርጋለን ነው ያለው የሚወዳደር ጠንካራ ኃይል እንዳይኖር የሚያደርጉት እነሱ ናቸው ቀንና ሌሊት ለምን ያርፋሉ የአበሻ መበታተን እነሱ ወያኔ አንድ አርጎ በጠመንጃም በገንዘብም ዋናዎቹን እስከ ገዛ ድረስ አበሻ ቢከፋፈል ምን ቸገረው የራሱ አንድ የሚያደርገው በደንብ የተደራጀ ድርጅት አለው ያም ኢህአደግ ነው ኢህአደግ ለጥፈት ብሎ አድርግ ያለውን የሚያደርግ ድርጅት ነው ይህንን ደግሞ የሚያዘው ወያኔ ነው መልካም አቶ ሉቤ እንደው ከዚህ ጋር አያይዘው እንዲመልሱልኝ በዚህ በምርጫ ውስጥ የኦሮሞ ፓርቲዎችም ይገኛሉ ብዙ ጊዜ ስንሰማም እንደማያሸንፉ ይታወቃል የትኛውም ፓርቲ በምርጫ አሸንፋለሁ ብሎ የሚገባው እንደው ለማሯሯጥ ካልሆነ አያሸንፉም የሚባልም ነገር አለ ያለፉት 4 ምርጫዎችንም ያየነው ይሄ ነው ብዙ ጊዜ ስንሰማቸው ግን ስንጠይቃቸው የሚመልሱት ነገር አለ በምርጫ ሰዓት የምናገኘው ብዙ ነገሮች አሉ ለምሳሌ ሚዲያው አግኝተን ህዝባችን ጋር ለመድረስ እንችላለን ይላሉ እንደው ይሄንንስ እንደው አጠር አድርገው እንዴት ያዩታል የኦሮሞ ፖለቲከኞች የኦሮሞ ድርጅት በኢትዮጵያ ውስጥ በነጻነት ምርጫ አድርገን እናሸንፋለን ብለው ይንቀሳቀሳሉ በሌላ በኩል ደግሞ የኦሮሞ መሬት እየተሸጠ ነው ያለው የኦሮሞ ልጅ ስደት አልቆመም እስሩ አልቆመም እንግልቱን ሊያቆሙት አልቻሉም የነሱ የኦሮሞ ድርጅት እዛ ውስጥ መኖሩ ትርጉም አያጣም ምንድነው ትርጉሙ ታዲያ ጥሩ ጥያቄ ነው የኦሮሞ ድርጅቶች ባለፈ ጊዜ አንድ ጽሁፍ አንብቤ ነበር በአሁኑ ጊዜ ኦሮሞ በአሁኑ ጊዜ በሀገር ውስጥ ያሉት ማለት በወያኔ ስር ያሉት ኦፒዲዮን ጨምሮ በአሁኑ ጊዜ 9 የተደራጁ ክፍሎች አሉ ሁሉም አንድ ላይ ያልሆኑም ለብቻቸው ነው እንትንን ሰማይ ፓርቲን ጋራ አንድ የሆነ የመረራ ግሩፕ ካልሆነ በስተቀር
የቀሩት ለብቻቸው ነው የሚወዳደሩት። ባለፈ ጊዜ ታስታውሱ እንደሆነ እንደዚሁ ብዙ ነበሩ። እኔ እንዴት እንደሚያስቡ አልገባኝም። አንድ ሰው ምንም ደጋፊ ሳይኖረው በአንድ ወረዳ ብቻ ይዞ ወይንም የራሱን ፋሚሊ ይዞ በፓርላማ ውስጥ ገብቶ በፓርላማ ውስጥ አሸናፊ ሆኖ ቦታ ለመያዝ እንደማይችል ያውቃሉ። ግን ወያኔ እንደዚህ አይነቱን ነው የሚፈልግ። የተከፋፈለ ህዝብ ኃይል የለውም። የተከፋፈለ ህዝብ ኦሮምኛ ይናገራል እንጂ የሚግባቡበት ቋንቋ አይደለም። ከተከፋፈሉ ክፍፍልም የሚያመጣ ስለማይግባቡ ነው። ስለዚህ ምክንያት ኦሮሞዎች በእንደዚህ አይነት የአበሻ የምርጫ ትርምስ ውስጥ መግባት ራሱ ለኦሮሞ ትግል ትልቅ ጠንቅ ነው የሆነ። ኦሮሞ የፈለገውን ፍጻሜ እንዳያደርስ ወንድሜ ከአጠገቤ ተነስቶ ሄዶ ከነሱ ጋራ ምርጫ ውስጥ ገብቶ ለማሸነፍ ምርጫ እንደ ሶቪየት ህብረት ትክክለኛ ምርጫ ሆኖ በዛች በምርጫ ጊዜ የሚፈልግ ከሩሲያ ጋራ ሲቀር የማይፈልግ ደግሞ የራሱን መንግስት አቋቁመዋል። ዴሞክራሲ ማለት እንደዛ አይነት ነው። እውነት በኢትዮጵያ ውስጥ ኢትዮጵያ በምትባለው ሀገር ውስጥ እንደዚህ አይነት ዴሞክራሲ እንደሌለ የኦሮሞ ህዝቦች ያውቃሉ። በተለይ እነዚህ መሪነን የሚሉት በደንብ አድርጎ ያውቃሉ። ግን በአይናቸው እያየ ምንም ነገር ለመስራት ለኦሮሞ ለመስራት የማይችሉት እርስ በርስም አንድ ሆኖ እንኳን ጥሩ ተወዳዳሪ ቢሆኑና ቢወድቁ አንድ ጥሩ ነገር ታይባቸዋል። ጥሩ ተወዳዳሪም አይደሉም። ወያኔ አሁንም 90% ቢያንስ በ90% ያሸንፋል። ስንት ድርጅት ነው በቀረችው 20% ላይ 10% ላይ የሚተራመሰው? ከዛም ውስጥ ትልቁ ክፍል ከ50 ሚሊዮን በላይ የሚሆንን ኦሮሞ እወክላለሁ ብሎ በምርጫ ውስጥ ገብቶ በዜሮ ቢወጣ ወይንም 1 2 3 ሰው ብቻ በኦሮሞ ስም ተመርጦ ከቀበሌው ቢመጣ ከዚህ የበለጠ ምን አይነት ውርደት ነው ያለን? በኦሮሞ ስም በ50 ሚሊዮን በላይ ስም ተነስቶ በፓርላማ ውስጥ 2 3 ኦሮሞዎች እውነተኛ ኦሮሞዎች ኦፒዲዮ ማለት አይደለም ቢገኝ ኦፒዲዮ ማለት እንግዲህ ከወያኔ ያደግ ማለት ነው። ከያደግ ውጪ ማለት ነው። ይሄ በደንብ ግልጽ እንዲሆን ፈልጌ ነው። እና 1 3 4 ቢገኝ ይሄ ትልቅ ውርደት ነው። ከዚህ ውጪ ደግሞ ኦሮሞ ከመሬቱ ላይ የተነሳ ዛሬ በአዲስ አበባ አካባቢ የሚኖረው ህዝብ የዛሬ 5 ዓመት የመረጠ ህዝብ እኮ አይደለም። ይሄን በደንብ ማወቅ አለብን። የዛሬ 5 ዓመት ወደደም ጠላም ለምርጫ የሄደው ህዝብ የኦሮሞ ህዝብ እዛ የለም። አብዛኛው ለማኝ ሆኗል። መሬቱን ተቀምጦ የቀረው መጠጊያ ፈልጎ ወደ ወያኔ ወዳልደረሰበት ወዳልቀማበት ሰፈር በቀን ስራና በተለያየ መንገድ የሚኖር ነው። አሁን ዛሬ ያሉት በዛ ይስፋፋል በተባለው የአዲስ አበባ ከተማ ቅርንጫፎቹን እነሱ በሰሩት ውስጥ አበሾች ናቸው የተጠቀጠቁበት። በወያኔ መሪነት ማለቴ ነው። የራሳቸው ሰዎች ናቸው። ቀበሌን የሚቆጣጠሩት እነሱ ናቸው። የአዲስ አበባ ክፍል ሆነዋል
በስራ ሆኗል በአዋጅ እየሰራንበት ነው የሚሉት በቅርብ ጊዜ ያደርጋሉ ቀበሌን የሚቆጣጠሩት እነሱ ናቸው የገበሬ ማህበር የለም መሬቱ ተወስዶባቸዋል ስለዚህ ኦሮሞ እዛ የለም እነዚህ በማልማትና በተለያዩ ትሄዱት ከከተማ ወደዛ ይጎርፉት ናቸው ምርጫ ላይ የሚሳተፉት እነሱ ናቸው አብዛኞቹ መራጮች ደግሞ ለከተማ ቅርብ የሆኑት ናቸው ይሄንን ማወቅ አለብን ስለዚህ ለከተማ ቅርብ የሆኑት ራሳቸው የከተማ ክፍል ሆነዋል በአዲስ አበባ ዙሪያ ማለት ነው እና ከዛም ውጪ ራቅ ባለው የኦሮሞ ከተሞች አካባቢ እንደዚሁ የከተማ መስፋፋት እያለ ገበሬ እየተነቀለ እያለ ገበሬ ቆሻሻ ውሃ የነሱን ቆሻሻ ውሃ ከከተማቸው የሚመጣውን እየጠጣ የሚበላውን እያጣ ግማሹ አዲስ አበባና የተለያየ ከተማ ውስጥ ይዞረ ለእህል ለአንድ ቀን የሚያሳድረውን ምግብ ለማግኘት እንኳን ምንም አስተማማኝ ነገር የሌለው ህዝብ ምን ጊዜ ታገኝቶ ነው ይምረጥ አይምረጥ ሄዶ የሚመርጠው እና ስለዚህ ምክንያት አንድ ቀን ምግብ ላበላው ሊመርጥ ይችላል የነገን እግዚአብሔር ያውቃል ብሎ እና ከዚህ ውጪ ግን እኛ እንደ ኦሮሞ ሆነን ከዚህ ምርጫ የኦሮሞ አንድ ነገር የሚጠቀም ነገር የለም ምናልባት የሚጠብቀው የኦሮሞ ህዝብ መቼ ነው የሚናደደው ነው በአሁኑ ጊዜ ሊናደዱ ይችላሉ ወይ ሁሉም የኦሮሞ ህዝብ በቀደምለት ልጆቻቸው ሲጨፈጨፉ እስከ ቤታቸው ድረስ ገብተው ከጓዳ ጎትቶ ወጥተው በር ላይ ሲገድሉ የተናደደ ከተማሪ በስተቀር ቄሮ ካልሆኑት በስተቀር የተናደደ አባት አጣው ከማልቀስ በስተቀር ጠበንጃ በእጁ ይዞ ተናዶ ለልጁ ደም ለመበቀል የሚነሳ አባት ፈልጌ ያጣው እንደዚህ አይነት በአሁኑ ጊዜ ይፈጠር ይሁን ምኞታችን ጎበዝ ጀግናም ማፍራት ነው እንጂ ምኞታችን ወደ ወያኔ ሳጥን ሮጦ መምረጥ አይደለም ለዚህ የኦሮሞ ህዝብ መጠንቀቅ አለበት ተሰልፎ የሚወጣ አንድ ለኦሮሞ ለመጥቀም ሳይሆን ወያኔን ደግሞ ለሚቀጥለው ሌላ 5 አመት ለመጨመር ነው የሚመጣው ሌላ 5 አመት መጨመር ማለት የኦሮሞ ከነጭራሹ ዳብዛው ለማጥፋት ነው እና ለማስተላለፍ የሚፈልገው ኦሮሞ ራሱን ለማጥፋት በዚህ ምርጫ ላይ ራሱ የሚጠፋበት ምርጫ ስለሆነ በአካባቢ ያሉት አጥፍቶ አሳይቷልና ኦሮሞ በዚህ ምርጫ ውስጥ መሳተፍ የለበትም በጉልበት ተይዞ ያለ በፋብሪካ ውስጥ ያለ አሁንም ቢሆን በትንሹም ቢሆን የሚያርሱ ኦሮሞ አርፎ ቤቱ መቀመጥ አለበት ይሄንን ነው እኔ ለማስተላለፍ የምፈልገው በዚህ ላይ መልካም እስኪ ከምርጫው እንውጣና የአንድነት ኃይሎች አቶ ሉቤ ወደ አንድ በመምጣት እየተንቀሳቀሱ ይገኛሉ አንድ የሆኑ ፓርቲዎች ለምሳሌ ግንቦት 7 እና አርበኛ ግንባር ውደት ፈጥረው ሰራዊታቸውንም ሲያሳዩን እንደነበረ ለማየት ችለናል በተለያየ ድረገጽ ላይ እንደው ሌላውን ህዝብ ያላቀፈ ትግል ይሄ ሁሉንም የሚመለከት ነው ሌላውን ህዝብ ያላቀፈ ትግል ለውጤት ይበቃል ብለው ያስባሉ አቶ ሉቤ እኔ በማያው በራሴ አስተያየት ቀድም መጀመሪያ ላይ የተናገርኩት ነው እንዴት አድርጎ ነው ሌላውን ሰው የሚያቅፈው ለምሳሌ ኦሮሞን ህዝብን ፈልግ ለምን ይታቀፋል የነሱ ክፉ ውስጥ ለምንድን ነው የሚገባ እኔ ይበልጥ ያልገባኝ ሳይሆን ያልወደድኩት
የኦሮሞ በዛ ምርጫ ውስጥ መግባት ነው ኦሮሞ ማጣት አለባቸው ኦሮሞ በዛ ቅፍ ውስጥ መግባት የለበትም ለኔ እንደኔ አበሻ ጥሩ ምርጫ በራሱ ሀገር ውስጥ አድርጎ የራሱን ሀገር በምርጫ አሸንፎ በዲሞክራሲ ቢያካሄድ እኔ ግድ የለኝም ግን የኦሮሞ ጥያቄ ከዛ ውጪ ነው በምንም አይነት ምርጫ በዛ ሀገር ውስጥ ተደርጎ እንዲደረግ አይደለም የሚፈልገው የኦሮሞ ምርጫ ልክ በኤርትራ ላይ በዚያን ጊዜ የተደረገው ነው ኦሮሞ ነፃ ኦሮሞ ትፈልጋላችሁ ወይንስ ኢትዮጵያ ትፈልጋላችሁ ብሎ ሬፈረንደም የሌለበት ምርጫ ለኦሮሞ ምንም ነገር አያደርግም ሬፈረንደምን የማይጨምር ምርጫ ለኦሮሞ ምንም አይጠቅምም አበሻ አዲስ አበባ ገብቶ ቤተ መንግስት ገብቶ አማራ ትግሬን በቦታው ተክቶ ለመቆም ነው ለዚህ ነው የኦሮሞ ህዝብ ለማቀፍ ያልቻሉት ለዚህ ነው የወላይታን ወይንም የሲዳማን ከዛም የሀዲያን ወይንም ደግሞ የሌሎቹንም ድርጅቶች በሚኒሊክ ጦር ኃይል የኢትዮጵያ ጉያ ውስጥ የገቡት ሀገሮችን ለማቀፍ ያልቻለ ቋንቋቸውን አያውቅም ባህላቸውን አያውቅም ታውቆም አያውቁም ለመግዛት ብቻ ነው የሚሄዱት ድሮንም በንጉሱና በመንግስቱ ጊዜ አሁንም ቢሆን ለማቀፍ አይችሉም ለጠየቀኝ ጥያቄ የአበሻን ፍላጎት አይደለም እና የኦሮሞንም ህዝብ ወይንም ሌሎቹንም አያውቅም ስለዚህ ምክንያት የማይሆን ነገር ነው ሁሉንም ማቀፍ አይችልም ሁሉንም ካላቀፈ አሸነፈ አላሸነፈ ግን የኦሮሞ ቁም ነገር አይደለም ትግሉ ነው አቶ ሉቤ የኔ ጥያቄ ትግሉን በጋራ ተቀናጅቶ የጋራ ጠላት ስላለ ወያኔ ነው የሁሉም ጠላትና ባውን ሰዓት እየገደለ እያሰረ ያለው ወያኔ ነው በጋራ ታግሎ ወያኔን ካስወገዱ በኋላ እንደው ሪፈረንደም ያሉትን እንደው መነጋገር አይቻልም እንደሰለጠነው በ21ኛ ክፍለ ዘመን ውስጥ ቁጭ ብሎ መነጋገር አይቻልም ከመገፋፋት ኦኬ በዚህ በኔ በኩል ለኦሮሞ በኦሮሞ በመናገርበት ጊዜ ጅብና ነብር መንገድ ዘግቶ ከተቀመጠ የትኛው መጀመሪያ እንደምትመታ ምርጫ የለም ሁለቱም ሊበሉ ነው ለኔ ሆነ እንደሆነ መቼ ነው የአበሻ ህዝብ ኦሮሞ በእነሱ ኮሎኒ መሆኑን መቼ አውቆ ያውቃሉ ሐውልት እንኳን ለመትከል አመት ከአመት የምንሰደብ አይደለም ምን የጋራ ስምምነት አለ ወንዝ ለመሻገር ዳር ቆሞ ተቃዋሚ ክፍሎች ነን የሚሉት ኦሮሞ አንድ ወንዝ ሲሻገር ስንትና ስንት ገጽ ለምን በእንደዚህ አቋም ተሻገሩ ብሎ የሚሳደቡ አይደለም ኦሮሞዎች ነን ሲሉ ኦሮሞ አይደለም ብሎ በየሚዲያው የሚሳደቡ አይደሉም ኢትዮጵያ ሆነ ነው የምትገባ እነሱ ውስጥ ኦሮሞ የሚሆነውን ጥለህ ነው እዛ ውስጥ የምትገባ እኔ ማየው በዛች በእንደዛ አቋሆን ነው የጋራ ጠላት ማን ነው የጋራ ጠላት አበሻ ነው በዛ ላይ ማንም መሳሳት የለበትም ያበሻ ጓደኞች ሊኖሩን ይችላሉ ጥሩ ሰዎች ስለ ግለሰብ አይደለም የማወራ የጋራ ጠላት አገራችንን የወሰደ ነው አገራችንን የወሰደ አበሻ ነው በትግራይ ላይ ብቻ ማማካኘት የለብንም ነው ሁለቱም አንድ ላይ ነው ምንድነው የሚለው ኦሮሞ
ኢታ ኦሊ ሀሬ ኢንካ ወልንጨብሲቱ ነው ምን ማለት ነው ምንም ቢራገጡ አያ ጥርስ አይሰባበርም ነው እርስ በርስ ሲራገጡ እና ስለዚህ ምክንያት የነሱ መጣላት ከቀደም ጀምሮ ያለው በስልጣን ላይ ነው ወያኔ ስልጣን አለቅም አማራ ከያዛ አይለቅም ሌላ ደግሞ አናዘር መቶ አመት ይቆያል ፍራቻ ስላለው ነው እነዛ ደግሞ ሌሎቹን ህዝቦች ፍላጎት አላቸው በሌሎቹ ህዝቦች ላይ ንጉስ ሆኖ ከዛ በኋላ ወያኔን ለመቅጠም ነው የሚፈልጉት ስልጣን ለመያዝ ለዚህ አንድነት በጋራ ሆኖ ምን አይነት ኢትዮጵያ ለመፍጠር ነው አፈረስን እኮ ለስንት አመት እንታገልበት የነበረውን አላማ አፈረስን ዛሬ 40 አመት እኮ አማሮች ናቸው ቀጥቅጦ የሚገዱን ይሄንን ቋንቋ አትናገሩ የሚሉት የሚስቁብን እያንዳንዱ ኦሮሞ በኃይለ ሥላሴ ጊዜ ትምህርት ቤት የገባ ሰው በየቀኑ በኦሮሞነቱ በቀልድ መልክና በሌላ መልክ አልተሰደብኩም ካለ ውሸት ነው በአክሰንቱ ብቻ አይደለም በአባቱ ባልቻ የሆነ እንደሆነ አባቱ ወበና የሆነ እንደሆነ አባቱ ገመቹ የሆነ እንደሆነ ሰውየው የአማራ ስምን ቢሸከም ይሰደባል ከዛ ውስጥ የወጣነው በህይወት ያለ ነው እኮ አሁን እኛ ቀምሰናል በደንብ አድርገን ስለዚህ ምክንያት ምንም አንድነት አልነበረንም ባለ ስላሴ ጊዜ የትምህርት ቤት የነበር ነው ከዛም በኋላ ልጆቻችን እየታገሏቸው ነው አንድነት የለም ምንድነው አሁን በዚህ ምርጫ ላይ ምን አንድነት ሊመጣ ነው የማይመስል ነገር ዝም ብሎ ጊዜ ባያጠፉ ጥሩ ነው ኦሮሞ በዚህ ውስጥ መሳተፍ የለበትም የጋራ ጠላት የለንም የኦሮሞ ህዝብ ማወቅ አለበት ካበሻ ጋራ የጋራ ጠላት የለንም የነሱ ጠላትነት በስልጣን ላይ እርስ በርስ መተራመስ ነው የስልጣን መያዝ ወያኔ ጠላታቸው የሆነ ስልጣን ስለያዘ ነው ኦሮሞ ደግሞ አበሻ ጠላታችን የሆነ ሀገራችንንና መብታችንንና መሬታችንንና ማንነታችንን ስለቀማን ነው ባሪያ ስለሆነ ነው በአንድ ቤት ውስጥ ወንድማማቾች ሊበላለጡ ይችላሉ አባታቸው በተለያየ ሁኔታ አብልጦ የሚወዳቸው ልጆች ይኖራቸዋል በአማራና በትግሬ መካከል ያለው ልዩነት በእንደዚሁ ነው እኛ ግን አይደለንም ይሄንን ማወቅ አለብን የጋራም አይደለንም የጋራ ጠላት አይደለም ስልጣን ለመያዝ ነው ወያኔ ጠላታቸው የሆነ መልካም ሀገራችን ስላጣን ነው ወያኔ ጠላታችን የሆነ መልካም የኦሮሞ ህዝብ ማወቅ አለበት መልካም አቶ ሉቤ እስኪ በዚህ ዜማ እረፍት እናርግና ተመልሰን እንገናኛለን የኦሮሞ ህዝብ ትግል እንደተፈለገው ለውጤት መብቃት ያቃተው በምን ምክንያት ይሆን እስኪ ከዚህ ዜማ በኋላም አቶ ሉቤ ብሩን ይዤ እመለሳለሁ መልካም ቆይታ ሲጅቤ ተወዳጁ ድምጻዊ ዘሪሁን ወዳጆው አየር ላይ ያለ
ተወዳጁን ድምጻዊ ዘሪሁን ወዳጆን ከልብ እናመሰግናለን። እንግዲህ አቶ ሉቤ ብሩ እንግዲህ በሙዚቃው ዘና እንዳሉ ተስፋ አደርጋለሁኝ። ወደ ቀሪው ጥያቄ አመራለሁኝ። እሺ የኦሮሞ ህዝብ ትግል እንደተፈለገው ለውጤት መብቃት ያቃተው ለምን ይሆን አቶ ሉቤ? ጥሩ ጥያቄ ነው። አንደኛ ዋናው አንድ መሆን ያቃተን አንድ ለመሆን መጀመሪያ የኦሮሞ ህዝብ ለምን ይታገላል ብለን ለምን እንደሚታገል መታገል እንደሚገባው ድርጅቶች የተቋቋሙት ድርጅቶች አልተግባቡም በዛ። ስለዚህ ምክንያት ሁሉም የራሱ የሚያምንበት አለ ለኦሮሞ ህዝብ ይጠቅማል ብሎ የሚያስብ እሱም በውይይት ወደ አንድ አቅጣጫ አላመሩም። በውይይት በመሐከላቸው ያለውን ልዩነት ለመፍታት አልቻሉም። ኦሮሞ በራሱ ላይ ልዩነት ይይዛል በራሱ ሰው ላይ እና በእልህ ምክንያት ብዙን ጊዜ በጣም የሚዋደዱት ጓደኞች በኦሮሞ ትግል ውስጥ ተለያይተዋል። አንዱ አልመለስ ሌላው አብሮ መስማማት አቅቷቸው እና ስለዚህ አንድነት ከሌለ የኦሮሞ ህዝብ አንድ ካልሆነ እስከ መቼውም ለጠላት መጠቀሚያ ነው የሚሆነው። አንዱ ክፍል ሲጎዳ ሌላው ዝም ብሎ ያያል። ከዚህ በፊትም እንደዚህ ሆኗል። አልበለዚያ ምኒልክ ሊያሸንፈን አይችልም ነበር። የትኛውም ክፍለ ግዛት በአንድ ላይ ሆኖ ምኒልክን የገጠመ የለም። የትኛውም ክፍለ ግዛት እንዲሁ በጎሳ በትንሹ የተናደደው ክፍል ብቻ ነው ተነስቶ በአንድነት ቢገጥሙት እንኳን ምኒልክ ማንም የሚችለው በአፍሪካ ቀንድ ውስጥ ማንም ኦሮሞን የሚመልስ እንደሌለ ብዙ ጸሐፊዎች መስክረዋል።
አንድነት ስለሌለን በሚኒልክም ጊዜ ወረዳ በወረዳ እያስገበረ ነው ሙሉን ኦሮሚያ ለመያዝ የቻለ። ዛሬም አንድነት ስለሌለን የምንታገለው ትግል ፍጻሜ አያደርስም። የኦሮሞ ህዝብ ጊዜው ነው አንድ መሆን አለበት። ሳይወድ ሳይጠፋ አንድ መሆን አለበት። ኦሮሞ ህዝብ አንድነት ቢኖረው ኖሮ ዛሬ የመሬት አልባ አንሆንም ነበር። አንድነት እንደሌለን ጠላቶቻችን በሙሉ አንድነት ያሳጡን በደንብ ያውቃሉ። ዛሬ በየትኛውም ክፍል በየትኛውም ድርጅት ውስጥ ግጭት ኦሮሞቹን ይገኛሉ። ግንቦት ሰበን ውስጥ ኦሮሞቹ እንዳሉ መርሳት የለብንም። ሌላው የአበሻ ድርጅት የአርበኞች ድርጅት ውስጥ ሌሎቹ ኦሮሞዎች ጠበንጃ ተሸክሞ እነሱ ውስጥ አሉ። ሌላው ደግሞ ለኦሮሞ ነጻነት የሚዋጋ ጠበንጃ ይዘው ኦሮሚያ ነጻ መውጣት አለባት ብሎ የሚዋጋ አለ። ሌላው ደግሞ ነጻ ወጥተናል፣ አገር ለምቷል፣ ሁሉ ነገር ቆንጆ ሆኗል እና ጥሩ ቪላ ውስጥ ከኦሮሞ የተነቀለ ውስጥ ቁጭ ብሎ የሚናገር አለ። ቁጭ ብለን በምናይበት ጊዜ ኦሮሞ በአሁኑ ጊዜ አንድ አልሆነም። አንድም የሚያረጋቸው ድርጅት በአሁኑ ጊዜ ማለቴ ነው የለም። ያሉ የሚያስቡ አሉ፣ አንድ ለማድረግ የሚያስቡ አሉ። ግን ውጤቱን እስካይ ድረስ በአሁኑ ጊዜ የሚታይ ነገር የለም፣ ሀሳብ ነው እንጂ። እና በእንደዚህ አኳኋን ካለ እርስ በርስ እኛ የማንስማማ ከሆነ በደንብ የተደራጀ ወያኔ ሁሉም ነገር በእጁ የሆነ ይቅርና ለመደራጀት በአሁኑ ጊዜ ተደራጅቶ ስልጣን ለመቀማት በአሁኑ ጊዜ የሚገሰግሰው ሌላው የአበሻ ክፍል ይቅርና ማንኛውም አናሳ ብሔረሰብ በ50,000 ሚሊዮን አይደለም በ50,000 የሚቆጠር ብሔረሰብን እንደዚህ የተከፋፈለውን ህዝብ ተመልሶ መጥቶ እንደፈለገ ሊገዛ እንደሚችል በአሁኑ ሁኔታችን በአሁኑ ድክመታችን በደንብ አድርገን ማየት አለብን። ይህንን መቀበል አለብን። እዚህ ደርሰናል እንዲህ አድርገናል። ሚዲያ ብዙ ነገር ነው የሚያወራ። ለምንድን ነው ሁሉ ጊዜ ደረሰብን የምንለውን አደረጉን? ያንተ ሚዲያ አለ፣ ብዙ ሚዲያዎች አሉ። በእንዲህ አይነት ቦታ ወያኔ መጥቶ ቤት አቃጠለ፣ በዚህ ቦታ ወያኔ ሬሳ መሬት ላይ ጎተተ፣ በእንደዛ አይነት ቦታ ወያኔ ሰው ሰቀለ፣ በእንደዚህ አይነት ቦታ እንዲህ ያደረገ። ባለስላሴ ጊዜ እኮ ብዙ ጀግኖች ነበሩን ተነስተው የሞተባቸውን ደም የሚበቀሉ። የኛ ደም መበቃያ ማለት በሚዲያ ብቻ ማስተላለፍ ብቻ ነው። ምንም ጦርነት በሌለ በሰላም የሚኖሩ ቦታ ላይ ጦርነት አካሂዳለሁ ማለት ራሱ ለኦሮሞ ህዝብ ትልቅ ጠንቅ ሆኗል። እና እውነት በአይኔ የሚታይ ነገር ማቅረብ ማጣት፣ በሌላ ሰው ባደረገው ራሴ ነኝ ያደረኩት ብሎ መዋሸት፣ እነዚህ ሁሉ ኦሮሞን ወደ ኋላ
ምንድነው የሚደሰተው እውነተኛውን ነገር እሱ ስለሚያውቅ በሚዋሽበት ጊዜ ከነ ማስረጃ ይወልድ እንደዚህ አርጎ ሲዋሹ ይላል ምሳሌ ልስጥ ባለፈው ጊዜ ተማሪዎች ሲነሱ ማናችሁም እንደገና ለማየት ትችላላችሁ የመጀመሪያ ቪዲዮዎች ውስጥ አንድም ቦታ የኦኤልኤፍ ፋጂ ወይም ባንዲራ የለም ያለው የኦፒዲዮና የገዳ ባንዲራ ብቻ ነው ልጆች ይዘው የወጡት በአሁኑ ጊዜ የሚወጣውን ይው አብዛኛው ለኦኤልኤፍ ፋጂ ወይንም ባንዲራ ተለጣጥፏል ይህ ትልቅ ውሸት ነው ያ ባንዲራ እዛ አልነበረም እንደዚህ አይነቱን ነገሮች ካልተውን ማንም ሰው ተደብቆ ባንዲራ አንድ ቦታ ቢሰቅል ኦኤልኤፍ እዛ ደረሰ ማለት አይደለም ኦኤልኤፍ እዛ አለ ማለት አይደለም እያንዳንዱ ተክልሎ ከቤቱ አለው ያን የኦኤልኤፍን ባንዲራ ደግሞ ለትግሉ የተዘጋጀ ባንዲራ ነበር ዛሬ ግን የሚዋሽበት ያልተደረገውን አድርጋለሁ የሚባልበት መሆን የለበትም ትክክለኛ እውነተኛ መግለጽ አለበት ባንዲራውን ከተጠቀመበት እነዛ ወጣቶች ያ የኦኤልኤፍ ባንዲራ ካለበት የኦኤልኤፍ ባንዲራ በአለም ላይ እንደ ቴሮሪስት ባንዲራ ኦሬዲ አሳምኗቸዋል ለወያኔ የሚመች ሆኖ ለወያኔ ማስረጃ ሆኖ ፍርድ ቤት እነዚህ አሁን በወያኔ እጅ ያሉት ልጆች ላይ እናንተ ቴሮሪስት ናቸው ተብሎ የሚወነጀሉበት ነው ሄዶ በተሰለፈ ተማሪ ላይ ባንዲራን ፎቶግራፍ ላይ የሚለጥፉ ሰዎች የሚያረጉት ኦሮሞዎች ናቸው የሚያረጉት ይሄን እንዴት ይሄንን ማያታካታቸው የራሴ ሰው የሚጎዳ ከሆነ ለምን አረጋለሁ ሰርቼ በስራ ባሳየው ጊዜ በደንብ አድርጌ ያረጋለሁ በስላለው ማለት አይደለም ባንዲራው ግን በሚገባ ተገቢ በሆነ ቦታ መሆን አለበት እውነተኛ ፊልድ ላይ መሆን አለበት ጠመንጃ የተሸከሙት ኦሮሞቹ ነው የምንፈልገው ዛሬ በሱ ላይ ነው የሚጣሉት እርስ በርሳቸው እሱን የያዘ ሀገሬ ይገባሉ ይላል እሱን የያዘ ከወያኔ አይደለም ከአንድነት ድርጅት ጋር አሰራለሁ ይላል እና እንደዚህ አይነት የተተራመሰ ነው እንደው አቶ ሉቤ አንድ ነገር አሁን ሲናገሩ ሲገልጹ በረብሻው ወይም የነጻነት ጥያቄ ተማሪዎች ባነሱበት ሰዓት በእኛ እንደ አንድ ሚዲያ መረጃዎች ከተለያየ ቦታ ይደርሰናል ማን ይለጥፈው ማን ይስቀለው ባናውቅም በከተማዎቹ ግን የኦሮሞ ነጻነት ግንባር ባንዲራዎች በየቦታው ተሰቅለው እንደነበረ በቂ መረጃዎች አሉን አልፎ ተርፎ የፖሊስ በሮች ላይ እንኳን ተለጥፎ እንደነበረ በትላልቅ በአምቦ ለምሳሌ በአምቦ ሆቴል ላይ ተለጥፎ እንደነበረ በአምቦ ዩኒቨርሲቲ በለቀምት በወለጋ እንዲሁም በጅማ በተለያዩ ቦታዎች ላይ ሲለጠፉ እንደነበረ ነው ከዚህ በፊት እኛም ኦፒዶች ውስጣዊ ታማኝ መረጃዎች ሲነጋገሩ ድምጽ አቀርበን ነበር ዛሬም ራሱ የኦፒዶ ባለስልጣናቶች ሲናገሩ እንደነበረ ዛሬም ሪከርዱ በእጃችን ይገኛል እንደው ወደ ሌላው ጥያቄ እስኪ ልሻገር አቶ ሉቤ የኦሮሞ ፖለቲካ ድርጅቶች እንደው ህዝብ ላይ ብቻ ሳይሆን የኦሮሞ ፖለቲካ ድርጅቶች ባግባቡ ስራችንን ሰርተናል ለዓላማችን ለወጣንበት ዓላማ ቆመን ጸንተን ህዝባችንን ነፃ ለማውጣት እየተንቀሳቀስን ነው ስራ እየሰራን ነው ብላችሁ ታምናላችሁ ያንድ አካባቢ ሰዎች ወይም እንደው ያንድ ቤተሰብ ያንድ የምትተዋወቁ ሰዎች ፓርቲ ውስጥ እንደው ተመሰርታችሁ እየተንቀሳቀሳችሁ ነው የሚል የኦሮሞ ህዝብ ይናገራል የኦሮሞ ህዝብ የሚለው ምንድነው ራሳችንን ማየት በድርጅት ውስጥ ቋልቻልንም የሚሉ በርካታ የኦሮሞ ልጆች ይናገራሉ ስለዚህ እናንተ የኦሮሞ ፖለቲከኞች የኦሮሞ ድርጅት ያላችሁ በአግባቡ ስራችንን ሰርተናል ብለው ያምናሉ እሱን ለመመለስ ቀድም ያልከው መጀመሪያ እሱን ለመመለስ ይችላል የኦሮሞን የኦኤልኤፍን ባንዲራ በየከተማ መለጠፍ ጥቅሙ ምን ሆኖ ተገኘ ለጣፊው ከተገኘ ይያዛል ካልተገኘ እሱን ለጥፎ ቁጭ ይላል ቤቱ
ጥቅሙ ጉዳቱ በአለም ላይ ድጋፍ እንዳናገኝ ነው የሚያደርገው እስከዚህ ድረስ ማሰብ አለብን አለበለዚያ የኦሮሞ ባንዲራ አምቦ ላይ ተለጠፈና አምቦ ነፃ ወጣ አንድ ሰው አልሞተም ከወያኔ ውስጥ እየፎከሩ አጋዚ ተመለሰ ባንዲራ መለጠፉ አይደለም ባንዲራ ማለት የወያኔን ደም ማፍሰስ ነው እኔም ማቆ ባንዲራ እሱ ነው እንጂ ባንዲራ እያንዳንዱ በቤት ውስጥ አለው ብያለሁ እኔ ወንድም አውጣ ብለው ያወጣል ነገር ምን ዋጋ አለው ማታ ተደብቆ የሚደረገው ስራ ድብድቆ ስራ ይሄንን ነው ምለው ስለዚህ ምክንያት እሱ ነው እኔ በደንብ አድርጌ እንትን ለማለት የሚፈልገው አሁንም ቢሆን ለወደፊት ምን አለ በለኝ ያ የኦኤልኤፍን ባንዲራ እየያዙ በአገር ውስጥ አንዳንድ ቦታ ላይ እየለጠፉ በድብቅ የሚደረገው የኦሮሞን ትግል ወደ ኋላ ይጎትታል እንጂ አያጠነክርም የኦሮሞ ባንዲራ የሚያስፈልገው ሜዳ ላይ ነው የኦሮሞ ባንዲራ የሚያስፈልገው ሜዳ ላይ ነው ኢፒአርቲ ሌሊት ባንዲራ ስትሰቅል ነበር መጨረሻ ላይ ጠፋች ይሄንን ታውቃለህ አዲስ አበባ ውስጥ ያው በደንብ አድርጎ ይሄንን እንትን ማለት አይደለም እና ስለዚህ ምክንያት ስቲል የኦሮሞ ሰው መዋቅ አለበት የሚያስፈልገውን ስሎጋን ከጊዜው ጋር የሚያስፈልገውን መጠቀም አለበት የሚያስፈልገውን ባንዲራ መጠቀም አለብን በሌለበት ቦታ አይደለም በሰው ደም መቀለድ በጣም እንትን ነው ቀላል አይደለም እና እኔ ምናልባት ከማንኛውም ኦኤልኤፍ ባንዲራ የኔ ነው ከሚሉት ይበልጥ እኔ ነኝ መብት ያለኝ ለማለት እኔ ነው ለማለት የምችለው ግን ያለ አግባቡ ባልሆነበት ቦታ ላይ ማስቀመጥ ዋጋ የለም የፈለገ ጎበዝ የሆነ እንደሆነ ያለ ማርያም ላይ በር ላይ ሄደው ይለጥፍ ምናልባት ደፋር ከሆነ ማለት ነው ለነሱ ይቆረጠ አልበለዚያ አንድ ሆቴል ውስጥ ሌሊት ተነስተው አንጠልጥሎ ቢሄድ ምን ዋጋ አለው አይቻለሁ ባይኔ ዛፍ ላይ ነው ወርውሮ ሄዱት አልወጡም ባይኔ አይቻለሁ እና ግን ሰፈሩ ምን ያህል እንደሚሰቃይ አንድ ባንዲራ ስለተሰቀለች በዙሪያ ያሉት ጎረምሶች ተይዞ በየእስር ቤቱ እንደሚሟቀቁ እስከዚህ ድረስ ነው ማያት ያቃተን እና ይህንን እድል ስለሰጠኝ አመሰግናለሁ የቀረው ግን ስለ ፖለቲከኞቹ ለምንድን ነው አንድ ያልሆናችሁት ነው ያልከው አይደለም ያ የኦሮሞ የፖለቲካ ድርጅቶች በአግባቡ ስራችንን ሰርተናል ብላችሁ ታምናላችሁ ለወጣችሁለት አላማም የኦሮሞ ህዝብን ነፃ ለማውጣት ከሆነ በአግባቡ ሰርታችኋል ሰራችሁን እንደዚህ ነው አልሰራንም የሰሩት አብዛኞቹ ሞተዋል ደማቸውን አፍሰዋል የሰሩት አልሸሹ እዛው ነው የቀሩት እኮ እድል ተሰጥቶ ነበር ኦኤልኤፍ ወያኔ ባፈረሰ ጊዜ ለሌሎቹ በር ተከፍቶ ነበር ለነነዲ ገመዳ በር ተከፍቶ ነበር እንደሌሎቹ ውጪ ለመውጣት አንፈልግም ብሎ ነው የቀሩት ምን ሆኑ አንድ አመት ሁለት አመት በሞላ ጊዜ ውስጥ ሞቱ እነሱ ሰርተዋል አብዛኛው ወልፍ ብሎ በዚያን ጊዜ ብዙ ነገር የሚልፈልፈው ተተረማምሶ የተፈቀደለትን ፓስፖርት ይዞ ከሀገሩን ይወጣ አንድ በል ሁለተኛ ነገር ደግሞ በእውነት የታገሉ ሰዎች በወያኔ ተከቦ በደንብ አድርገው አንድ ጊዜ 50,000 ይላሉ አንድ ጊዜ 30,000 ይላሉ ፕሮፓጋንዳ ሊሆን ይችላል አብዛኛው ጊዜ 20,000 ነው 200,000 ያለው ወያኔ ጦር 20,000 ኦሮሞዎች ወደ እስር ቤት እንዲገቡ ተደረገ
ግባ ተብሎ ሲነገረው በሌንጮ ለታ ተስማምተናል ከአሜሪካንም ከኤርትራም ከወያኔም ጋራ ካምፕ ግባ ተብሎ ሲነገረው አለቃውን ትዕዛዝ በመቀበል በእንደዚህ አይነት ዲሲፕሊን መሪያቸው ያለውን ቃል አምነው ካምፕ ገቡ። ዛሬ እስከ ዛሬ ድረስ እዚያ እስር ቤት ያሉ ብዙ ናቸው። ይህንንም አንረሳም፣ ታሪክም አይረሳም። 200,000 ወያኔ ጦር በእነሱ ተነድተው ነው። ኦሮሞ ደካማ ሆኖ አይደለም፣ መዋጋት አቅቶት አይደለም፣ ግን በእነዚህ ነው ተመርቶ አስገባ ተብሎ ነው። መለሰ አንዴ ፈቃዱን ካገኘ በኋላ አስገባልኝ ተባለ። ይህንን የመሰለ ቅሌት የታለ? አንድ ወያኔ አልገባም ካምፕ ውስጥ። ይህን በዓለም ላይ ማንንም የዓለም ሰው አልፈራም። አሜሪካንም ቢናገረው ሌላውም ቢናገር አልፈራም። ሌሎቻችን ጥለን ከሀገር ወጣን። እዚህ ሀገር ነው እርስ በርስ እየተከፋፈልን የምንለው እርስ በርስ እየተከፋፈልን ችግር የምንፈጥረው በኦሮሞ ሕዝብ ላይ። ውጪ ሆነን ነው መሪዎች ነን የምንለው። የሀገር ቤቱ መሪ ማን ነው? ነፃ የወጣችሁስ ቦታ የት ናት? በየጊዜው አንድ ጊዜ የወጣው ያው ተማሪዎች በተነሱት ምክንያት መግቢያ አጥተው ወደዛ ወደ ኬንያ ጠረፍ ቦረና ውስጥ የነበሩትን እነሱን እየተደጋገመ እስከ ዛሬ ድረስ እነሱን ነው የሚያሳዩት። ወይንም የስልጠና እንትን ኤርትራ ውስጥ የነበሩትን ሰዎች አንዳንድ ጊዜ ያሳያሉ። ካለዛ በስተቀር እውነቱን እኔ እናንተ እውነት የምንነጋገር ከሆነ ኦሮሚያ ነፃ መውጣት አለበት በዚህ ስለምናምን ይህንን የኦሮሞ ሕዝብ መዋቅ አለበት። አንድ አልሆንም፣ አልታገልንም። ውጪ ያለ ነው እርስ በርሳችን ነው። ስንት ጊዜ ነው ጅጅረማ ምን ሆነው? አሁንም እንደቀጠለ ነው። ጅጅረማ ማለት መለዋወጥ ማለት ነው፣ ሌላ ነገር አይደለም። ለውጥ አይደለም፣ መለዋወጥ ማለት ነው። እንደ ጋራራ ወይንም እንደ እስስት የፈለገውን ቦታ መምሰል ማለት ነው ጅጅረማ ማለት። ስንት ጅጅረማ ተፈጥሯል ከወልፍ ጋራ ለጅጅረማ ከተፈጠረ በኋላ አሁንም እያሉበት ነው። እና እንደዚህ አይነት ነገር ነው። ለምንድን ነው የሚግባባው ክፍል አንድ ላይ መስራት ትቶ እንደዛ የተከፋፈለ? የቀረውስ ደግሞ በቅርብ ጊዜ ውስጥ ሁለት ድርጅቶች አንድ በመሆናቸው እኔ ተደስቻለሁ፣ ብዙም ተማግቻለሁ። አንድ መሆን እንዳለባቸው ቃመቼ ሙሳና ሸኔ የሚባሉት በዚያን ጊዜ። አሁን እንግዲህ ያው አሁን ምን ሆኑ? አንድ ላይ ናቸው። ለውጥን ጠብቄ ነበረ፣ አላየሁም። ቅድም የጠቀስካቸው ነገሮች ሁሉ እንኳን አመጣ። ቅድም የጠቀስካቸው ከዚህ ጋር ተያይዘው ዛሬ ቁጭ ብለት ይኸው በኦኤልኤፍ ውስጥ ያሉ ሰዎች በመሪነት ደረጃ ሁሉም ከአንድ ጠቅላይ ግዛት ከወለጋ ብቻ ናቸው። ለምን ሆነ? ሌላውን ክፍል ህዝብ ኮንቪንስ ማድረግ ያቃተው ኦኤልኤፍ እንዴት ኦሮሞን ነፃ ሊያወጣ ይችላል? በቀደም ዕለት ውያ ቦሰታ ወይንም የኦኤልኤፍ ጎበዞች ቀን ተከብሮ ነበር እዚህ ዋሽንግተን። እዚያ ላይ የተናገሩ በሙሉ ህዝብ ፊት ለፊት የተቀመጡት ወለጎች ናቸው። ከዛ በኋላ ደግሞ ዳውድ ኢብሳ ነው ከዛ የሚናገረው። እኔ የአንድ አባት የአንድ እናት ልጆችም ቢሆኑ ግድ የለኝም፣ ግን በአሁኑ ፕሮፓጋንዳ ጊዜ የራሳቸው ማህበርተኛ እያለ የራሳቸው ማህበርተኞችን ማደባለቅ ትተው
በዚህ ውስጥ የሚታወቁትን ብቻ ሰው ፍለፊት ማስቀመጥ እዛ በጣም የሚገርም ነገር ነው። የቀሩትንስ በአሁኑ ጊዜ ተፈጠሩ የተባሉትን ሚዲያዎችን ያያቸው አብዛኞቹ በእነሱ ቁጥጥር ስር ነው ያሉት። ካስፈለገ ስም ማውጣት ይቻላል እና በደንብ አድርገው የሚመራ የሚናገር የሚያዘጋጅ ጥያቄ የሚጠይቅ ሚዲያዎቹ በሙሉ የአንድ ሰፈር ሰዎች ናቸው። ሌላ የለበትም። ሌላው ሊደባለቅ አልቻለም። ዝግ ነው። ይህንን የመሰለ ነገር ነው። ኦሮሞም በሙሉ አፉን ዘግቶ ቤቱ ውጪ ያለውም መታገል ያልተቻለ ቤቱ እንዲቀመጥ ያደረገ ኃይለኛ ድርጅት ወይ ያለው ድርጅት ተጠናክሮ ከዚህ ሁሉ ጣጣ ውስጥ ነፃ ወጥቶ የኦሮሞ ትግሎች ራሳቸው ነፃ መውጣት አለባቸው። ከራሳቸው ችግር ከራሳቸው ፕሮብሌም ነፃ ወጥቶ እንዲህ ነኝ ብሎ የሚወጣ ነው የምንጠብቀው። ወይስ ነገ ከዚህ ሁሉ ጣጣ ውስጥ ወጥቶ በትክክለኛ መንገድ ቢመለስ ወዲና ወዲ ማምታታት አይደለም። ኦሮሚያ ነፃ ትወጣለች። ኦሮሚያ ሻል ቢ ፍሪ የሚለውን መሰረዝ ኮሎኒ የሚባለውን መሰረዝ አይደለም ከእንትን ትግል እነዚህ የመሳሰሉት ከቀሩ ብዙ ጊዜያቸው ነው። መልካም አቶ ሉቤ እና ስለዚህ ምክንያት ነው የሚለው ቀደም ለጠየቀው ጥያቄ ለማሳጠር ውጪ ያለነውን ፕሮብሌም ብዙ ስለተከፋፈል አልታገልንም። አገር ውስጥ ያሉት ግን ዛሬም ትግል ላይ ናቸው። እስር ቤት ዛሬ የሚሰቃይ ያኔ እስር ቤት የገቡት በየቀኑ የተያዙት ባለፈው በተማሪ ጊዜ የተያዙት እነዚህ በትግል ላይ ናቸው እና ትግላቸውም ደግሞ በአንድነት ላይ የተመሰረተ ነው። ለኦሮሞ ብሎ ነው የታገሉት። ይሄ ውጪ ያለነው ግን አይደለንም፣ እኛ ነን ያደከምናቸው ማለት ነው። መልካም አቶ ሉቤ በሁለት ደቂቃ ውስጥ በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድል ልስጥ። 2 ደቂቃ። ያ በዚህ በሁለት ደቂቃ ውስጥ ለማስተላለፍ የሚፈልገው ማንኛውም ድርጅት በኦሮሞ ስም የተቋቋመ ማወቅ ያለበት በተቻለ መጠን ኦሮሞን በሙሉ የሚያቅፍ መሆን አለበት። በኦሮሞ ስም የአንድ ክፍለ ሀገር ድርጅት መሆን የለበትም ለኦሮሞ ነጻነት ከሆነ። ሁለተኛ ማንኛውም ድርጅት ራሱን በትክክል ነጻነት ነው የሚፈልገው ወይንስ የኢትዮጵያን ዴሞክራሲ ነው የሚፈልገው? አቋሙን ለይቶ ወደ ነጻነት የሚገባ በትክክል ራሱን ማውጣት አለበት። በማጭበርበር አይሆንም እና ይሄንን ነው የምለው። አቶ ሉቤ ከኛ ጋራ ቆይታ ስላደረጉ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን እመኝልዎታለሁ። እግዚአብሔር ስለጠየቀኝ እኔም በጭንቅላቴ ውስጥ የሚመላለሰውን እንድናገር እድል ስለሰጠኝ በጣም አመሰግናለሁ። ደህና ዋል። ሰላም ዋሉ። Alagana daguma
bay roro ormarra dufte roro dinarra dufte maltu namado o abado wata male malo 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 biya orma adakun namatibu galun namatibay biya ofi yaga adisa garbo adun namanarbu jaran saya no bori ijam sa sinuf no birra jam sa sinuf no birra kinuf no kalo no tibitani kalo no tibitani kalo no tibitani furdan nanalbe dan no fitani malo 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 jabilo tako ya jabilo ta oda jala ikanna manyatu nu kessa jira ama jabilo tako ya jabilo ta oda jala ikanna manyatu nu kessa jira amalo Nirana bala goda
የመሰናበት ሰዓታችን ደረሰም የተከበራችሁ አድማጮቻችን እንግዲህ ልንሰናበት ግድ ይለናል የጀመርነው ዜማ ወደ እናንተ አድርሰን ደህና ሆኖ ብለን እንሰናበታለን ከዛ በፊት እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በመምራትና በማዘጋጀት በሪ ዓለሙ ፕሮግራም በማቅረብ እኔ ኢዮብ ባይሳ አብሬያችሁ ነበርኩ እስከ ሳምንት መልካም ሳምንት ቸሮር ያሰማን ደህና ሁኑ Thank you.